መልካም ነህ ለኔ ጌታ ለኔ መልካም ነህ ለኔ አንተ ለኔ መልካም ነህ ለኔ አንተ ለኔ መልካም ነህ 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 ለኔ እጅን ይዘህ አንተ ስትመራኝ ለራስ ዓላማ ስትለየኝ መልካምነትህን ያን ጊዜ አየሁ ባላየሁ ባንተ ወጋየሁ መልካምነትህን ጌታ ያን ጊዜ አየሁ እንኳን አየሁ ባንተ ወጋየሁ። የአምላካችን የእግዚአብሔር ስም የተባረከና የተመሰገነ ይሁን። የቲክቶክ ውድ ቤተሰቦቼ ላስት ዊክ የጀመርነው መንፈሳዊ ትምህርት እንደነበረ እናስታውሳለን። መንፈሳዊ እድገት ስፒሪቹዋል ግሮዝ የሚል ትምህርት ጀምረን ነበረ። ከዚህ ትምህርት በፊት የዚህ የመንፈሳዊ እድገት ትምህርት አስፈላጊነቱን ወይም ደግሞ የመንፈሳዊ እድገት ትምህርት ለምንድን ነው ያስፈለገው የሚለውን ከስፒሪቹዋል ተሐድሶ ከመንፈሳዊ ተሐድሶ ጋር በተያያዘ አንስተን በጥልቀት አይተናል። በተለይም ደግሞ ተሐድሶ ምንድን ነው የሚለውን ነገር ከማየት ጋር ተያይዞ አንድ አማኝ ቦርን አጌን ያደረገ ክርስቲያን ወይም ደግሞ ዳግም የተወለደ የክርስቶስ ኢየሱስ ተከታይ የእግዚአብሔር ልጅ የሆነ የእግዚአብሔር ወገን የሆነ ኢየሱስ ክርስቶስን በማመን አዲስ ፍጥረት የሆነ የእግዚአብሔር ቤተሰብ የሆነ ከጨለማው መንግስት ወደ ብርሃን መንግስት፣ ከሞት ወደ ህይወት፣ ከዘላለም ሞት ወደ ዘላለም ህይወት፣ ከድቅድቅ ጨለማ ወደሚደነቅ ብርሃን ልጁን ኢየሱስ ክርስቶስን በማመን የፈለሱ ክርስቲያኖች እግዚአብሔር አምላክ ለተሐድሶ ጠርቶናል የሚለውን ሐሳብ እንደ ቤተ ክርስቲያንም እንደ አማኝም አይተናል እና ተሐድሶ በጣም አስፈላጊ ነገር ነው። በቤተ ክርስቲያንም በአማኞች ህይወት የሚለውን በጥልቀት አይተናል እና ለተሐድሶ ለመታደስ የተሐድሶ አስፈላጊነቱ ምኑ ላይ ነው የሚለውን በደንብ አይተናል። ምክንያቱም ፍሮም ዘ ቢጊኒንግ እግዚአብሔር ሰውን ሲፈጥር በመልኩና በአምሳሉ ነው የፈጠረው። በኋላ ላይ በኃጢአት ምክንያት በእግዚአብሔር መልክና ምሳሌ ፎርምድ የነበረው የሰው ልጅ ዲፎርምድ እንደሆነ በኃጢአት ምክንያት አይተናል። ያንን ደግሞ የታላቁን የሪፎርሜሽን ስራ የሰራው ኢየሱስ ክርስቶስ ነው። አሁን በክርስቶስ ኢየሱስ ሁላችንም ደግሞ የተሐድሶ ተካፋይ ለመሆን ወይም ደግሞ ወደ ተሐድሶ ፕሮግራም ውስጥ ለመግባት እድሉ አለን። አክሰሱ ኢየሱስ ነው የሚለውን አይተን ይህንን አክሰስ ኢየሱስን በማመን ደግሞ ወደዚህ ወደ ታላቁ ተሐድሶ ፕሮግራም ውስጥ የገቡ ቅዱሳን ደግሞ ይህ የዘላለም ህይወት ወይም የክርስትና ጅማሮ መጨረሻ እንዳልሆነና ሌላም ደግሞ አልቲሜት ጎል እንዳለ የክርስትና አልቲሜት ጎል እንዳለ አይተናል። የክርስቲያኒቲ አልቲሜት ጎል የልጁን የኢየሱስ ክርስቶስን መልክ መምሰል እንደሆነ ይህንን አይተናል። ለዚህ ደግሞ ሂደት ከሚያስፈልጉን ነገሮች በዋናነት ከሚጠቀሱ አንዱ መንፈሳዊ እድገት ነው የሚለውን አንስተን ስለ ስፒሪቹዋል ግሮዝ እያየናለን እና ለዚህ መነሻ የሚሆነን ራሱን ኢየሱስን ያየ ነው። ኢየሱስ በጥበብ በሞገስ በቁመት በእግዚአብሔርም በሰውም ፊት ያድግ ነበር የሚለው መንፈሳዊ እድገት ልክ እንደ ኢየሱስ ከእግዚአብሔር ፊት እንደሚጀምር አይተናል። በጥበብ በሞገስ በቁመት ሆሊስቲክ የሆነ ሁለንተናዊ እድገትን አይተናል። ለእድገት ደግሞ የሚያስፈልገን ምንድን ነው የሚለውን ቁልፍ ነገሮችን አንስተናል። የመጀመሪያው እግዚአብሔርን ማወቅ ለመንፈሳዊ እድገት በጣም ወሳኝ እንደሆነ አይተናል እና ለዚህ ጥሩ ምሳሌ አድርገን የተጠቀምነው የመጀመሪያ ኢዮብን ነው።
ኢዮብ 42ኛው ምዕራፍ ላይ መጣና መስማቱን ሰምቼ ነበረ፣ አሁን ግን ዓይኔ አየች አለ። አዲሱ ትርጉም የመጀመሪያ አሮጌ ትርጉም የ18ኛው ክፍለ ዘመን ትርጉም ሰዎች ስላንተ የነገሩኝን ሰምቼ ነበረ ይላል። ሰዎች ስላንተ የነገሩኝ ሰምቼ ነበረ፣ አሁን ግን ዓይኔ አየች ይላል እና እግዚአብሔርን ኢዮብ አያውቀውም ነበረ። ኢዮብ እግዚአብሔርን የማወቅ እድል አልነበረም። እግዚአብሔርን የሚያውቀው ሰዎች ስለ እርሱ በነገሩት በመረጃ ላይ በመቆም ነው። ስለ እግዚአብሔር መረጃ እንጂ ኢዮብ የነበረው እግዚአብሔርን ዳይሬክትሊ የማወቅ አክሰሱ አልነበረውም። ስለዚህ ፋይናሊ ግን ምንድነው የሆነው? ከመስማት እግዚአብሔርን ወደ ማየት ነው ኢዮብ ያደገው ማለት ነው። ይሄ የሚያሳየው ምንድነው? እግዚአብሔርን ወደ ማወቅ ፐርሰናሊ እግዚአብሔርን ወደ ማወቅ ኢዮብ እንደመጣ አይተናል። ከዚህ ጋር ተያይዞ ደግሞ አሁንም ስለ ሳሙኤል አይተናል። ሳሙኤል እግዚአብሔር ወደ ሳሙኤል ሕይወት መጥቶ ሳሙኤልን እግዚአብሔር ምን ሲለው እናያለን? እግዚአብሔር አምላክ ሳሙኤልን በስሙ ሲጠራው እናያለን። ሳሙኤል ሲለው እናያለን። ነገር ግን ሳሙኤል ሮጦ እግዚአብሔር ሲጠራው ሮጦ የሄደው ኤሊ ጋር ነው። ኤሊ ጋር ነው የሄደው እና ኤሊ የጠራው መስሎት ኤሊ ጋር ሲሄድ አልጠራውክም አለው፣ ተመለሰ። አሁንም እግዚአብሔር መጥቶ ሳሙኤልን በስሙ ጠራው። ሳሙኤል አሁንም ኤሊ የጠራው መስሎት ወደ ኤሊ ሄደ። አይደለም? በተደጋጋሚ እንዲያን ነገር ሲከሰት ኤሊ እግዚአብሔር እንደጠራው የእግዚአብሔር ድምፅ ወደ ሳሙኤል እንደመጣ ነገር ግን እንዳላወቀ ስለገባው ይህን ለዚህ ወደ ሳሙኤል የመጣውን ለእግዚአብሔር ድምፅ ፕሪፔር ሲያደርገው እናያለን። እንዴት መመለስ እንዳለበት እነሆ ባሪያ እነሆ እሰማለሁ ተናገር ብሎ ራሱን ለእግዚአብሔር ድምፅ እንዲያዘጋጅ ፕሪፔር እንዲያደርግ ሲያረጋው ሳሙኤልን ኤሊ ሲያዘጋጀው እናያለን። በኋላ ላይ መጽሐፍ ቅዱስ ሲናገር እግዚአብሔር ኤሊ ሳሙኤል ገና ይላል፣ ሳሙኤል ግን ገና እግዚአብሔርን አላወቀምና ይላል። አያችሁ፣ ሳሙኤል እግዚአብሔር ወደ እርሱ መጥቶ የእግዚአብሔርን ድምፅ ሪኮግናይዝ ለማድረግ የተቸገረው ለምንድን ነው? ገና እግዚአብሔርን ስለማያውቀው። እግዚአብሔርን የማያውቅ ትውልድ፣ እግዚአብሔርን የማያውቅ ሰው ለእግዚአብሔር ድምፅ እውቅና መስጠት አይችልም። እግዚአብሔር በሕይወቱ ላይ ላለው ዓላማ ፕሮግራም ሪኮግናይዝ ማድረግ አይችልም። አያችሁ፣ ሰው እግዚአብሔርን ሲያውቅ ከእግዚአብሔር ወደ እርሱ ለመጣው ድምፅ፣ ከእግዚአብሔር ወደ እርሱ ለመጣው ሐሳብ፣ ለእግዚአብሔር ራእይ፣ በሕይወቱ ላይ ላለው ለእግዚአብሔር ዓላማ ቦታና ምላሽ ይሰጣል ማለት ነው። የማያውቅ ሰው ግን ለእግዚአብሔር ድምፅ ቦታ አይኖረውም፣ ለራእይ ቦታ አይኖረውም፣ ለጥሪ ቦታ አይኖረውም፣ ለአገልግሎት ቦታ አይኖረውም፣ ለመንፈሳዊ ነገር ቦታ። ሰዎች ለስፒሪቹዋል ነገር ቦታ የሚኖራቸው እግዚአብሔርን ሲያውቁ። አያችሁ፣ የእግዚአብሔርን ነገር ለእግዚአብሔር ነገር ቦታ ካለመስጠትና የእግዚአብሔርን ነገር ከመናቅ ልንድን የምንችለው እግዚአብሔርን በማወቅ ብቻ ነው። እግዚአብሔርን ካላወቅን ለእግዚአብሔር ነገር ቦታ ሊኖረን አይችልም። አያችሁ፣ እግዚአብሔርን ባወቃችሁት ልክ ነው እግዚአብሔር በእናንተ ሕይወት ላይ ላለው ፕሮግራም እውቅና የምትሰጡት፣ ቦታ የምትሰጡት፣ ክሬዲት የምትሰጡት። ሰው እግዚአብሔርን ካላወቀ በፍጹም ስፒሪቹዋል ዓለም አይገባውም። ስፒሪቹዋል ነገር አንደርስታንድ ማድረግ አይችልም። እግዚአብሔርን ማወቅ ይቀድማል። ሰው እግዚአብሔርን ሳያውቅ ማደግ አይችልም። የመንፈሳዊ እድገት ጅማሩ እግዚአብሔርን ማወቅ ነው። ይህንን በስፋት በጥልቀት አይተናል። ሁለተኛው ያየነው ለእድገት ንግግር ነው። ስፒችን አይተናል። ሰው ስፒሪቹዋሊ ማደግ አለበት ካልን በንግግር ማደግ፣ የምንናገረው ንግግር ሰሚዎቻችንን የሚያንጽም የሚያፈርስም ሊሆን ይችላል። ስለዚህ ንግግራችን የሚያሳየው የውስጥ ሀሳባችንን ነው፣ ውስጣችንን ነው፣ ስሜታችንን ነው፣ ፈቃዳችንን ነው። ውስጣችን ላይ ያለውን ነገር ነው ወደ ውጭ የምናወጣው። ግልጽ ነኝ አይደለም? ሰው ሲያድግ ንግግሩም የበሰለ ነው የሚሆነው። ይገባቸዋል ምለው ነገር ሰሚዎቹን ሁሉ የሚያንስ ነው የሚሆነው እና ስለ ንግግር ይህንንም በስፋት አይተናል። ኢየሱስ ጌታ ነው። ዛሬ ጥቂት ከእናንተ ጋር ማሳለፍ የምፈልገው በመሃል በእርግጥ ላስት አይ ዶንት ኖ ቢፎር ኤ ዴይ መግባት ፈልጌ ነበረ። ነገር ግን በአንዳንድ ምክንያቶች መግባት አልቻልኩኝም።
አሁን ግን አጭር እንደው እግዚአብሔር እንደፈቀደና እንደረዳ አጭር ነገር አብሬያችሁ ማሳለፍ ፈልጋለሁ። ዛሬ አብረን የምንማረው ለመንፈሳዊ እድገት የአእምሮ መታደስ ወይም ደግሞ የአእምሮ ለውጥ የሚል ሀሳብ ላይ 20 ደቂቃ ከ20 ደቂቃ ያልበለጠ ጊዜ ውስጥ ለማውራት ወይም ደግሞ ለማስተማር ሀሳብ የእግዚአብሔርን ሀሳብ ለማካፈል እሞክራለሁ። እግዚአብሔር ይመስገን። ድምፅ የሚሰማችሁ ከሆነ ይሰማል በሉ። ኮሜንት ላይ ይሰማል ብላችሁ ጻፉልኝ። ኮሜንት ላይ ይሰማል ብላችሁ ጻፉልኝ። ድምፅ የሚሰማ ከሆነ ይሰማል ብላችሁ ጻፉልኝ። እጄን ይዛት ስትመራኝ ለራስ ዓላማ ስትለየኝ መልካምነትህን ጌታ ያን ጊዜ አየኸው እንኳን አየኸው ባንተ ወጋየሁ። እጄን ይዛት ስትመራኝ ለራስ ዓላማ ስትለየኝ መልካምነትህን ጌታ ያን ጊዜ አየኸው እንኳን አየኸው ባንተ ወጋየሁ። ሃሌሉያ። ድምፅ የሚሰማችሁ ከሆነ ይሰማል፣ ቀጥል በሉ። ለመንፈሳዊ ተሐድሶ ሁለንተናዊ እድገት ብያለው። ለመንፈሳዊ ተሐድሶ ካላደግን በስተቀር ወደ ተሐድሶ መምጣት አንችልም የሚለውን ሀሳብ እያየን ነው። ለእድገት ደግሞ እግዚአብሔርን ማወቅ እንደገና ደግሞ ስፒች ንግግር በጣም ወሳኝ ቁልፍ ነገሮች ናቸው። ዛሬ ሶስተኛውን ፖይንት ነው ማነሳው። ሮሜ 12 ላይ የእግዚአብሔርን ቃል እናያለን። መጽሐፍ ቅዱስ የያዛችሁ እንደዚህ ይላል። ሮሜ 12 ቁጥር 1 ጀምሮ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው ይልና ቁጥር 2 ላይ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። ቁጥር 2ን በእንግሊዝኛው አነባለሁ። and be not conformed to this world but be transformed by the renewing of your mind. Be transformed by the renewing of your mind. ሰው አማኞች ቤተክርስቲያን እንግዲህ ቤተክርስቲያን ስንል ብዙ ጊዜ የምናውቀው ነው፣ ስንሰማ የሚያደግነው ነው። አሁንም የምናስተምረው ወደፊትም የምናስተምረው ነው። ቤተክርስቲያን ስንል መቼስ አይምሯችን ላይ ሎኬሽን ወይም ደግሞ የሆነ ሄደን ተሰባስበን የምናመልክበት ስፍራ ቦታ ፊዚካል ቦታ እንደሆነ እንደማታስቡ ተስፋ አደርጋለሁ። ቤተክርስቲያን ስንል አማኞች ናቸው። ቤተክርስቲያን በክርስቶስ ኢየሱስ አምኖ ዳግም የተወለዱ የአማኞች ስብስብ ነው። ሰዎች ናቸው። ቤተክርስቲያን የምንለው ሰዎችን ነው። ስለዚህ ቤተክርስቲያንም አማኞችም ወደ ኢየሱስ ክርስቶስ ወደ ክርስቲያኒቲ አልቲሜት ጎል የልጁን የኢየሱስ ክርስቶስን መልክ ወደ መምሰል ወደዚያ ማደግ መምጣት የምንፈልግ ከሆነ ጎላችንን አቺቭ ማድረግ የምንፈልግ ከሆነ ሌላኛው የሚያስፈልገን ነገር ቢኖር ምንድን ነው? ለማደግ የሚጠቅመን የሚያግዘን የአእምሮ ተሐድሶ ነው። የአስተሳሰብ ለውጥ ነው። አያችሁ፣ በልባችሁ መታደስ ተለውጡ ይላል ሮሜ 12 ላይ ጳውሎስ። እንግሊዘኛው ምንድን ነው የሚለው? ትራንስፎርምድ ባይ ዘ ሪኒዊንግ ኦፍ ዩር ማይንድ ነው የሚለው። በአእምሮ መታደስ ተለውጡ ነው የሚለው። በአእምሮ መታደስ በልባችሁ የሚለውን አእምሮ ያደርገዋል። ለመንፈሳዊ እድገት ከሚያስፈልጉ ነገሮች መካከል አንዱ የአእምሮ ለውጥ ነው። የአእምሮ ለውጥ ነው። በሮሜ መጽሐፍ ላይ ጳውሎስ ከቁጥር 1 ጀምሮ የሚናገረው እንግዲህ ወንድሞቼ ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ይላል። አሁን ወንድሞች ብሎ ከጀመረ
ይሄ የሮሜ መልእክት እንግዲህ ለወንድሞች ነው ማለት ነው። አሁን በአይምሯችሁ ወይም በልባችሁ መታደስ ተለወጡ የሚለው ምክርም ትምህርትም ስብከትም በጌታ ወንድሞቹ ለሆኑ ሰዎች ነው። በጌታ ናቸው፣ ግን አይምሯቸው አልተለወጠም። በአይምሮ መታደስ አልተለወጡ። ሰው በጌታ ሆኖ እየዘመረ ኳየር ሆኖ የሙሉ ጊዜ አገልጋይ ሆኖ ፓስተር ሆኖ ዲያቆን ሆኖ መንፈሳዊ አክቲቪቲ ውስጥ ገብቶ አይምሮ ላይታደስ ይችላል። በአይምሮ መለወጥ ላይታደስ ይችላል። ጳውሎስ ይህንን ነው የሚለው፣ በአይምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ስለዚህ እነዚህ በሮሜ ባሉ ክርስቲያኖች ዘንድ ዓለምን የመመሳሰል ዓለምን ኢሚቴት የማድረግ ነገር አለ ማለት ነው። ተመልከቱ፣ ይህንን ዓለም አትምሰሉ ካለ የዓለም ምስል፣ የዓለም ሲስተም፣ የዓለም ስርዓት እነዚህ ሰዎች ጋር እየታየ ነው ማለት ነው። ያንን አልወደደውም። ምክንያቱም እነዚህ ሰዎች ከዓለም አይደሉም። አሁን በክርስቶስ ናቸው፣ ከእግዚአብሔር ናቸው። ከእግዚአብሔር የሆነ ወገን አስተሳሰቡ እንደ እግዚአብሔር ነው መሆን ያለበት። አያችሁ፣ ከዚህ ዓለም ሲስተም ዓለምን ክደን ሰይጣንን ክደን ኃጢአትን ክደን ወደ እግዚአብሔር መንግስት ሽፍት ስናደርግ አስተሳሰባችን ጭምር ነው ሽፍት የሚያደርገው። ወደ እግዚአብሔር መንግስት ነው ትራንስፎርም የምናደርገው። ስለዚህ ይህ አይነት የአስተሳሰብ ለውጥ ሰዎቹ ጋር ስላላየ ጳውሎስ ምን እያላቸው ነው? ኖ በአይምሯችሁ መታደስ ተለወጡ ይላቸዋል። ወገኖቼ ሰው የሚመስለውን ሁሉ የሚመስለው በአስተሳሰቡ ነው፣ በአይምሮ ነው። ሰው በአይምሮ ካልተለወጠ በንግግር ሊለወጥ አይችልም፣ በአካይ ሊለወጥ አይችልም። የሰው ዋነኛው ሴንትራል ፓርቱ፣ የሰው ዋነኛው ማዕከላዊ ክፍሉ አይምሮ ነው። አይምሮ ነው። አያችሁ፣ አይምሮ የእውቀት ክፍላችን ነው። አይምሮ የነፍስ ክፍላችን ነው። እግዚአብሔር ፍሮም ዘ ቢጊኒንግ የሰውን ልጅ እንደ መልኩ እንደ ምሳሌው ክሬት ከአፈር ወስዶ እግዚአብሔር ከአፈር ወስዶ ስጋ ሲያደርገው ማለት ነው። ሰው ሕያው የሆነው መቼ እንደሆነ ታውቃላችሁ? አፈርን ወደ ስጋ የቀየረ ሰዓት አይደለም። አፈርን ወስዶ ስጋ አድርጎ እግዚአብሔር ሕያው እስትንፋሱን በሰው ልጅ ላይ እፍ ያለበት ጊዜ፣ ከዛ ሰዓት ጀምሮ ነው የሰው ልጅ ሕያው የሆነው። ምን ማለት ነው? ሰው ከእግዚአብሔር በተካፈለው እስትንፋስ ነው ሕያው የሆነው፣ ሕያው ነፍስ ያለው ሰው የሆነው። ይሄ እስትንፋስ፣ ይህንን እስትንፋስ ኑማ ይሉታል፣ ብሪዝ ይሉታል። ይሄ ኑማ የሚለው ሲፈቱት ኑማ የሚለውን ብሪዝ ሲሉት፣ ብሪዝን ደግሞ ቀጥታ ወስዶ የሚያገናኙት ከነፍስ ክፍል ጋር ነው፣ ከስሜት ከፈቃድ ከእውቀት ጋር ነው። የሰው ልጅ የሆነው ከእግዚአብሔር በተካፈለው እስትንፋስ ወይም ደግሞ ኑማ ወይም ደግሞ ነፍስ ነው። ሰው ነፍስ ያለው ነው። ይህንን ነፍስ ያገኘው ከፈጣሪው ነው፣ ከእግዚአብሔር የተካፈለው ነው። ካለ ነፍሱ የሰው ልጅ ካለ ነፍሱ ካለ እስትንፋሱ የሰው ልጅ ብላችሁ ዲፋይን ልታደርጉ አትችሉ። ስለዚህ አይምሮ ስንል ከነፍሱ ክፍል ጋር የተገናኘ ነው። ከነፍሱ ክፍል ጋር ሲሪየስ ነው። በቃ የሰው ሴንትራል ፓርቱ ማይንዱ ነው። ዩር ማይንድ ኢዝ ዩር ሴንትራል ፓርት ኦፍ ዩር ቦዲ። ሰው ካለ አይምሮ ምንም ሊያደርግ አይችልም። ስለዚህ ሰው ዳግመኛ ከተወለደ በኋላ የሚለወጠው ፌሻል በሆነው ፊዚካል በሆነው ነገሩ አይደል እንዴ? የሚለወጠው በአስተሳሰቡ ነው። ዳግም የተወለደ ኢየሱስ ጌታ እንደሆነ በልቡ አምኖ በአፉ የመሰከረ ሰው፣ የእግዚአብሔር ልጅ የሆነው ሰው ወደ ክርስቲያኒቲ ጎል ወደ አልቲሜት ወደሆነ ወደ ክርስቲያኒቲ ጎል ሊመጣ የሚችለው በመለወጥ ነው። አያችሁ፣ ያን መልክ እንመስል ዘንድ አለ አይደለም ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 ላይ ያንን መልክ እንመስል ዘንድ ልንለወጥ የምንችለው በአይምሮ ነው። ያን መልክ እንመስል ዘንድ ከክብር ወደ ክብር ምን እንላለን? እንለወጣለን። ከክብር ወደ ክብር
እንለወጣለን ካለ ለውጡ ቅጽበታዊ አይደለም፣ ሂደት ነው፣ ፕሮሰስ ነው። ለውጥ ኢት ባይ ሰልፍ ፕሮሰስ ነው። ግን ዳግም የተወለደው ሰው የሚለወጥ ማንነት አለው፣ የሚለወጥ ክፍል አለው። ያም ክፍል የአእምሮ ክፍሉ ነው። የአእምሮ ክፍሉ ነው እያልኩ ያለሁት ምንድን ነው? አእምሯችንን ለመለወጥ በአእምሯችን መታደስ ለመለወጥ መስራት አለብን። ሰው በአእምሮ መለወጥ ካልሰራ ካልታደሰ እግዚአብሔርን ወደ መምሰል መምጣት አይችልም፣ ማደግ አይችልም። ምክንያቱም የመንፈሳዊ እድገት ግቡ እግዚአብሔርን መምሰል to become the likeness of Jesus Christ። ሮሜ 8 ላይ የተወሰነልን መልክ አለ አይደለም? ጳውሎስ የተናገረው ሜንሽን ያደረገው ያንን ነው። ያንን መልክ ወደ መምሰል የምንመጣው በአስተሳሰብ ለውጥ ነው። ኢየሱስ ክርስቶስን የህይወታችሁ ጌታና ዳኛ አድርጋችሁ መቀበላችሁ ወደ ክርስትና ዓለም መምጣታችሁ ጅማሮ ነው። እሱ ትልቅ በር ነው። በጣም እጅግ በጣም ትልቅ ዲሲሽን ነው። which is የዘላለምን ህይወት አግኝታችኋል። እግዚአብሔር ይመስገን። ነገር ግን ሌላ ደግሞ አለ። ክርስትናን ጀመርነው እንጂ አልጨረስነውም። ምን ጨርሶ በመለወጥ ነው። ምን ጨርሶ የእርሱን የልጁን አምነን የዳንበትን ሚስጥር የእርሱን መልክ ወደ መምሰል በመለወጥና በማደግ ነው ምን ጨርሰው። ስለዚህ ቅዱሳን የትም ያላችሁ በሀገር ውስጥም ከሀገር ውጭም wherever you are ኢንካሬጅ ላደርጋችሁ ፈልጋለሁ፣ ላበረታታችሁ ፈልጋለሁ። በአእምሮ መታደስ ለመለወጥ መስነፍ የለብንም። ሁልጊዜ መታገል አለብን። ሁልጊዜ የዓለም ሲስተም አለ፣ ሰይጣን አለ፣ የኛ የስጋ ሐሳብ አለ፣ ብዙ ነገር አለ። ግን በዚህ ሁሉ ውስጥ ግን ልንረዳ ልንታገዝ የምንችልበት የእግዚአብሔር ጸጋ አለ። ከዚህም በላይ ደግሞ አእምሯችን ሁልጊዜ ፊድ የሚደረግበት ነገር አለ። እርሱም ምንድነው? የእግዚአብሔር ቃል። ሆዳችን ተርቦ ምግብ እንደሚበላ ሁሉ አእምሯችን ደግሞ ሁልጊዜ የሚራበው ነገር አለ። እርሱም ምንድነው? የእግዚአብሔር ቃል ነው። ሰው በእግዚአብሔር ቃል እውቀት አእምሮን ፊድ የሚያደርግ ከሆነ በአእምሮ መታደስ መለወጥ ይችላል። አእምሮ ይታደሳል፣ አእምሮ ይለወጣል። ደን ልክ አእምሮ ሲታደስ አእምሮ ሲለወጥ ኢየሱስ ክርስቶስን ወደ መምሰል መምጣት ይጀምራል ማለት ነው። ስለዚህ የክርስትናን የቀን ስራ አታድርጉት። ክርስትናን ደግሞ ከሰዎች ጋር አታያይዙት። ክርስትና የሚጀምረው ከግለሰብ ነው። አይሚን በግሌ ነው እኔ ኢየሱስ ክርስቶስን አምኜ የተቀበልኩት። ከቤተሰብ ያልተቀበልኩም፣ በማህበር አልተቀበልኩኝም። ስለዚህ የቡድን የሚባል ክርስቲያኒቲ የለም። በቡድን የተቀበልነው ጌታ የለም። በቡድን የምናመልከው ጌታ ሊኖር ይችላል። በህብረት የምናመልከው ጌታ ሊኖር ይችላል። የህብረት አምላክ ሊኖር ይችላል። ግን በህብረት የተቀበልነው ኢየሱስ የለም። በግል ነው ኢየሱስን የተቀበልነው። ስለዚህ ክርስትናን ደግሞ ኤክስፒሪየንስ ማድረግ ያለብንም በግል ነው። ማንንም ፓስተር በል ነቢይ በለው ሐዋርያ በለው ቄስም በለው የክርስትና ሮል ሞዴል ሊሆኑ አይችሉም። የክርስትና ሮል ሞዴል ሊሆን የሚችለው ኢየሱስ ብቻ ነው። ጂሰስ ሂምሰልፍ ነው። ስለዚህ ኢየሱስን እርሱን እያየን ልንበረታ ይገባል። የወደቅንም መነሳት አለብን። የደከምንም መበርታት አለብን። የሳትንም መመለስ አለብን። የዛልን ደግሞ መታደስ አለብን። ልባችን መበርታት አለበት። ክርስትና ግብ ላይ እስክንደርስ ድረስ ሩጫውን መቀጠል አለብን። ኢየሱስ ያድናል። አሜን ትላላችሁ? ስለዚህ ለመንፈሳዊ እድገት ምንድነው የሚያስፈልገን? ሶስተኛው የአእምሮ መታደስ፣ የአእምሮ ለውጥ። ክብር ለእግዚአብሔር ይሁን። ኤኒ ኮሜንት ኤኒ ጥያቄ ካለ ኢንቦክስ አድርጉልኝ። አለስ ደግሞ እዚህ ጋር ልትጽፉልኝ ትችላላችሁ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አምላክ ዘመናችሁን ይባርክ። እንደዚህ የገባው መሀል ላይ አሁን 3 ነገር ነው ያየነው። ለመንፈሳዊ ታድሶ ለእንተናቢ እድገት ብያችኋለሁ። ለእድገት ደግሞ መንፈሳዊ እድገት ታድሶ የሚለውን አይተናል። መንፈሳዊ እድገት የሚለውን በስፋት አይተናል። ከዛ ለመንፈሳዊ እድገት ከሚያስፈልጉን ነገሮች መካከል አንዱ እግዚአብሔርን ማወቅ የሚለውን ደግሞ አይተናል። ከዛም ቀጥሎ ደግሞ ስፒች ንግግር በጣም ወሳኝ ነው። በክርስትና ኮንቴክስት በቤተ ክርስቲያን በቅዱሳን መሃል ንግግር በጣም ወሳኝ ነው። ምክንያቱም ንግግር ያንጻልም ይሰብራልም። ንግግር በጣም ወሳኝ ነው ንግግር ላይ ምክንያቱም ሰው በልቡ እንዳሰበ እንዲሁ ነው ስለሚል ሰው የልቡን ሀሳብ ሰው ውስጡ ላይ ያለውን ነገር ሪፍሌክት የሚያደርገው የሚገልጸው በንግግሩ ነው። ሰዎችንም ልናቅ የምንችለው በሚናገሩት ነው። ስለዚህ የምንናገረው ነገር የሚያንጽ መሆን መቻል አለበት። ስለዚህ በንግግር ማደግ አለብን የሚለውን አይተናል። ዛሬ ደግሞ ያየነው
በአእምሮ መታደስ መለወጥ፣ ለመንፈሳዊ እድገት የአእምሮ መታደስ ለውጥ ያስፈልጋል የሚለውን አይተናል። ለዚህ ለአእምሮ መታደስ በዋናነት የሚያስፈልጋችሁ አንደኛ ጸሎት ነው። በእግዚአብሔር ፊት መጸለይ፣ ሁልጊዜ ግል የጸሎት ህይወት ይኖራችሁ፣ እግዚአብሔር እንዲረዳችሁ፣ መንፈስ ቅዱስ እንዲያገዛችሁ፣ ጸጋው እንዲያገዛችሁ መጸለይ ያለባችሁ። ሁለተኛው ደግሞ የእግዚአብሔርን ቃል ተመገቡ። የእግዚአብሔርን ቃል ቅድም ብያችኋለሁ። ሆዳችን ምግብ እንደሚፈልገው ሁሉ አይምሯችን ምግብ ይፈልጋል። አይምሯችን የሚፈልገው እንጀራ ዳቦ ሳይሆን እውቀት ነው፣ የእግዚአብሔርን ቃል ነው። ስለዚህ የእግዚአብሔርን ቃል አይምሯችንን ፊድ እናድርግ። የዛን ጊዜ አይምሯችን ውስጥ ያሉ ልክ ያልሆኑ አስተሳሰቦች፣ ሀሳቦች እየለቀቁ ትክክለኛው የእግዚአብሔር አይነት አስተሳሰብ፣ የእግዚአብሔር መንግስት አይነት ስርዓት እሱ ማይንዳችንን ስለሚይዘው በዛ አይምሯችን እየተቀረጸ እየተለወጠ የልጁን የኢየሱስ ክርስቶስን መልክ ወደ መምሰል እንመጣለን። እግዚአብሔር አምላክ ዘመናችሁን ይባርክ። ተባረኩልኝ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ጸልያለሁ። አሁን የተማርነው ትምህርት ህይወታችንን እንዲለውጥ፣ አይምሯችን እንዲለወጥ፣ አስተሳሰባችን እንዲለወጥ እግዚአብሔር አምላክ ሆይ ከዓለም ሲስተም ከዚህ ዓለም ሲስተም አይምሯችን እንዲፋታ በእግዚአብሔር ቃል አይምሯችን እንዲሞላ በእግዚአብሔር ቃል እንዲመገብ ጌታ ሆይ ለቃል ያለን ፍላጎት እንዲጨምር በኢየሱስ ክርስቶስ ስም ጸልያለሁ። ቃልህን የሚፈልግ ቃልህን የሚጠማ ነገር በውስጣችን እንዲፈጠር እግዚአብሔር ሆይ ጸልያለሁ። ከምንም ነገር በላይ ለቃል እውቅና እንድንሰጥ ቃልህን ፕራዮሪታይዝ በማድረግ ወደ ቃልህ እንድንመጣ እግዚአብሔር ሆይ ቃልህን እንድንፈልግ ለቃልህ ትልቅ ቦታ እንዲኖረን እጸልያለሁ። መንፈስ ቅዱስ እንድታግዘን ጸጋ እንዲረዳን በአስተሳሰብ ለውጥ በአስተሳሰብ በአይምሮ መታደስ መለወጥ እንዲሆንልን አንተ እንድታግዘን እኔንም የሰሙኝን ወገኖችን ሁሉ በዚህ በቃል እንድትለውጣቸው በመንፈስ እንድታግዘን በኢየሱስ ስም እጸልያለሁ። ክብር ሁሉ ላንተ ይሁን። አሜን። ተባረኩ። መልካም ጊዜ። ተባረኩ። እግዚአብሔር ይባርካችሁ። ብለስ ዩ። ተባረኩ። ቴንክ ዩ ቨሪ ማች